ሰላም ሰላም ውድ ተመልካቾቻችን፣ ያው ይህ ቪዲዮ የመጀመሪያ ቪዲዮ ነው። የመጀመሪያ ዩቲዩብ ቻናል ነው። ያው 0 ሰብስክራይበር በጣም ይከብዳል። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቪዲዮን ብትጀምሩ ለኛም ድጋፋችን ነው። የክርስቲያኖ ሮናልዶ ታሪክ እንዝለቅ። የችሎታ እና የማይቋረጥ ምኞት ጉዞ። የመጀመሪያው ህይወት ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ የካቲት 5 1985 በፖርቹጋል ማዲረስ ደሴት ተወለደ። ያደገው ትሁት በሆነ ቤተሰብ ውስጥ ነው። እናቱ ምግብ ማብሰል ነበር ስራው። አባቱ ደግሞ ዴስ ሰው ነበረ። ከልጅነቱ ጀምሮ ሮናልዶ በእግር ኳስ ላይ ያለው አባዜ በጣም ብዙ ነበር። በጎዳናዎችም ውስጥ ለብዙ ሰዓታት ይጫወት ነበር። ገና በ12 ዓመቱ በሊዝበን የሚገኘው የስፖርቲንግ ሲፒ የወጣቶች አካዳሚ ለመቀላቀል ቤቱን ለቆ ወጣ። በወጣበትም ማግስት የቤተሰብ ናፍቆትና ችግር አጋጠመው። በ2003 በወዳጅነት ጨዋታ ላይ ድንቅ ብቃቱን ካሳየ በኋላ ሮናልዶ ፍጥነት፣ ችሎታ የማንቸስተር ዩናይትድን ቀልብ ሳበው። ሰር አሌክስ ፈርጉሰን አስፈረመው። ሮናልዶ በፍጥነት ስሙ ጠራ። ከብልጭልጭ የክንፍ አጥቂነት ወደ ጎል አስቆጣሪ ማሽንነት አደገ። ማንቸስተር ዩናይትድ ከ2003 እስከ 2009 በቆየበት ዓመት 3 የፕሪሚየር ሊግ ዋንጫ፣ 1 የሻምፒየንስ ሊግ ዋንጫ፣ በ2008 የመጀመሪያውን ባላንዶር አሸንፏል። ክርስቲያኖ ሮናልዶ ከ2009 እስከ 2008 ሪያል ማድሪድ በቆየበት ዓመት 438 ጨዋታዎችን አካሂዷል። ካካሄደባቸውም ጨዋታዎች 450 ጎሎችን አስቆጥሯል። ድንቅ ዘመን በመባል በታሪክ መዝገብ ላይ ተጽፏል። 4 የሻምፒየንስ ሊግ ዋንጫዎችን፣ 2 የላሊጋ ዋንጫዎችን እና 4 ተጨማሪ የባላንዶር ሽልማቶችን አሸንፏል። በ2018 እስከ 2021 ባለው ጊዜ ጁቬንቱስ ተጫውቷል። የጎል የበላይነቱ ቀጠለ። እናም 2 የሴሪያ ዋንጫዎችን አሸንፏል። ወደ ማን ዩናይትድ በ2021 እስከ 2022 ባለው ጊዜ ቆይቷል። በማን ዩናይትድ በቆየበት ሰዓት ምንም አይነት የፕሪሚየር ሊግም ሆነ የካፕ ጨዋታዎችን ማሸነፍ አልቻለም። በ2023 እስካሁኑ ባለው ጊዜ ለአልናስር ለሳውዲ ፕሮ ሊግ ዓለም አቀፍ ትኩረትን በማግኘት ከፍተኛ የእግር ኳስ ተከፋይ በመባል ታጭቷል። ሮናልዶ ለሁለት አስርት ዓመታት የፖርቹጋል ብሔራዊ ቡድን የልብ ትርታ ሆኖ ቆይቷል። የእሱ ትልቅ ዓለም አቀፍ ድሎች አውሮፓ 2016 የፖርቹጋል የመጀመሪያ ትልቅ ውድድር አሸንፈዋል። ኔሽንስ ሊግ በ2019 በራሳቸው መሪነት ሌላ ዋንጫ ከሀገሩ ፖርቹጋል ጋር በመሆን ከ120 በላይ ጎሎችን በማስቆጠር ዓለም አቀፍ እግር ኳስ የመጀመሪያው ተጫዋች በመባል ተመዝግቧል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ያደርጋችሁ ይህን የዩቲዩብ ቻናል አበረታቱ። እናመሰግናለን። ኢኪ ኢንተርቴይንመንት የሮናልዶ አድናቂዎች ሰብስክራይብ ማድረግ እንዳረሱ